ዋናው ነገር በመጽሐፍ ቅዱስ መነጽር ሆነው ቁርአንን ካየነው እርግጥ ብዙ ስህተት ሊኖርበት ይችላል ቁርአን ግን በራሱ ህግ ይፈታል ነው የምንለው ቁርአንን ለማየት ጤናማ አስተሳሰብ ሊኖረን ግድ ነው አንድ ሰው በተሰነጠቀ መስታወት ውስጥ ሆኖ ፊቱን ቢያየው ቆንጆ መሆን ይችላል አይችልም ቁርአንን ለማየት የራሱ የቁርአን ህግ አለው እንላለን እናም ወደ ነጥባችን እንምጣና ኢሳ አለይሂ ሰላም የሰራው የመጀመሪያ ተአምር ገና እንደተወለደ በእናቱ እቅፍ ያለ መናገሩ ነው አላህም ከዋለለት ውለታ አንዱ ይህ ነው በሱረቱል ማኢዳ ምዕራፍ 5 ቁጥር 110 ላይ ወኢዝ ቃለ አላህ ባለው ጊዜ አስታውስ ያ ኢሳ ኢብኑ መርየም አንተ የመርየም ልጅ ኢሳ ሆይ اذكر نعمتي عليك وعلى والدتك እኔ ባንተና በእናትህ ላይ የዋልኩልህን ውለታዬን አስታውስ ይላል اذ ايدتك بروح القدس በቅዱሱ መንፈስ በጅብሪል ባበረታሁ ጊዜ تكلم الناس في المهد وكهلا ሰዎችን ባንቀልባነትና በከፈኒሳነት ላይ ሆነ በመትናገር ሰዓት የዋልኩልህን ውለታዬን አስታውስ ይላል አላህ ለኢሳ የዋለለት ውለታ ገና በህፃንነቱ እንዲናገር ማድረጉ አንደኛው ነው ይህንን አባባል ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው ለም يتكلم في المهد الا الثلاث በአንቀልባ ላይ ያሉ የተናገሩ የሉም ሶስት ሰዎች እንጂ ብለው ከነዛ ከሶስት ሰዎች አንዱ ኢሳ ነው ብለው አስተምረውናል ስለዚህ እንደ ሙስሊሞች እምነት የኢሳ የመጀመሪያ ተአምር ምንድነው ገና እንደተወለደ መናገሩ ነው ይህን ሐሳብ በዚህ መንገድ ከተረዳ ነው ወደ መጽሐፍ ቅዱስ እንመለስና የኢየሱስ የመጀመሪያ ተአምር ምንድነው የሚለውን አይተን ጥያቄ እናነሳለን በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ምን ይላል በሶስተኛውም ቀን በገሊላ ቃና ሰርግ ነበር የኢየሱስም እናት በዚያ ነበረች ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ ጊዜ ገና አልደረሰም አላት ይላል እናቱን ማን ብሎ ነው የሚጠራት አንቺ ሴት ምን ማለት ዛሬ መንገድ ላይ አይደለም እናትህን ወይ እህትህን የማታቃተን ሴት እንኳን አንቺ ማለት ይከብዳል ስማለኝ ብላ ትቆጣሃለች ሲስተር እንትና ብለህ አይደል እንደምትጠራት እንዴት ኢሳ እናቱን አንቺ ብሎ ይጠራል ምን ማለት ነው ቁርአን እንዳስተማረን ወበረም ቢዋሊደቲ ለናቴ ታዛዥ አድርጎኛል ነው የሚለው አንድ ኦርቶዶክስ ግን ከዚህ በፊት አግኝቸው ውይይት ላይ ጠይቄው ነበር ለምንድነው አንቺ ያላት ስለው አይ በዛ ዘመን ቋንቋ ለሌሎችም ሴቶች አንቺ ብሎ ኢየሱስ ይናገራል ይሄ ማለት እማዬ ለማለት የሚጠቀምበት ቋንቋ ነው አለ ለማንኛውም መረጃ ኖሮም አልኖረውም እኛ ሙስሊሞች እናቱን በእንደዚህ አይነት አነጋገር ያናግራል የሚል እምነት የለንም ጥቅሱ ግን ምን ይላል እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር ኢየሱስም ጋኖቹን ውሃ ሙሏቸው አላቸው እስካፋቸውም ሞሏቸው ጋኖቹ በምን ተመሉ በውሃ በሉ አሁን ቀርታችሁ ለአሳዳሪው ስጡት አላቸው ሰጡትም አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ አለ ውሃው ወደ ምን ተቀየረ ወደ ወይን ጠጅ የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም ውሃውን የቀዱት አገልጋዮች ግን ያውቁ ነበር አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል አለ መልካሙን የወይን ጠጅ ከሰከሩም በኋላ በመን በዛ በቀረበው መልካም የወይን ጠጅ ከሰከሩም በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው ለኢየሱስ ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ ክብሩንም ገለጠ ደቀ መዛሙርቱም በሱ አመኑ ይላል የመጀመሪያ ተአምር ብሎ ነው የገለጸው ውሃን ወደ ወይን ጠጅ መቀየር ተአምር ነው እሺ ተአምር ከሆነ የነቢያት ተአምር አላማና ግቡ ፋይዳ ስላለው ይሄን ወይን ጠጅ የጠጡ ሰዎች ምን ሆነዋል ነው የኛ ጥያቄ አሳዳሪው ምን አለ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል ከሰከሩም በኋላ አለ በወይን ጠጁ በመልካሙ የወይን ጠጅ ከሰከሩ በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለ ይላል ወይን ጠጅ ደግሞ አስካሪ ለመሆኑ ኤፌሶን ምዕራፍ 5 ቁጥር 18 ላይ ጳውሎስ በወይን ጠጅ አትስከሩ ይላል መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ወይን ጠጅ ምንድነው አስካሪ መጠጥ ነው ታዲያ ኢሳ ይህን ያደረገው
ያ ከሆነ የሰከሩ ሰዎች ዕጣ ፈንታቸው ምንድነው? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 10 ላይ ምን ይላል? ሰካራሞች መንግስተ ሰማያትን አይወርሱም ይላል። ስለዚህ ኢሳ አለይሂ ሰላም የሰራው የመጀመሪያ ተአምር እናቱን ከአይሁዶች ክስ ማዳኑ ነው የሚለው የቁርአኑ ነው ብለን እናምናለን። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجهد في الله حق جهاده حتى أتاه اليقين صلوات الله وسلامه عليه ما تعاقبت الليل والنهار وبعد السلام عليكم ورحمة الله وبركاته الحمد لله አምላካችን አላህ ፈቃዱ ሆኖ ዛሬም የተቀደሰውን ቅዱስ ቃሉን ለመስማት በዚህ ስፍራ ላይ ሁላችንን አገናኝቶናል። አልহামዱሊላህ ኢንሻአላህ ዛሬም የሱ ፍቃድ ከሆነ ባለፈው ካቆምኩት ርዕስ ዒሳ አለይሂ ሰላም በቁርአንና በኢንጂል የሚለውን ነጥብ አስመልክቶ ከአራተኛው ነጥብ ዛሬ እንቀጥላለን። ለማስተዋወስ ያክል ሶስት ነጥቦችን ተመልክተን ነበር። በቁጥር 1 ላይ ዒሳ አለይሂ ሰላም እንዴት ነበር የተፈጠረው የሚለውን ነጥብ ዳስሰናል። ሁለተኛ ደግሞ ዒሳ የአላህ ልጅ ነው ወይስ ባሪያ የሚለውን አይተን በሶስተኛ ደረጃ የተአምራት ስራዎቹ መጀመሪያ ምንድን ነበር የሚለውን ቁርአንና መጽሐፍ ቅዱስን ማዕከል ባደረገ መልኩ ተመልክተን ነበር። ኢንሻአላህ ዛሬ ከአራተኛው እንቀጥላለን ማለት ነው። የዛሬው ሰፋ ያለውና ዋናው የመነጋገሪያ ነጥባችን ቁጥር 4 ዒሳ አለይሂ ሰላም የአምላክነት ባህሪ አለው ወይስ የለውም የሚለው በተመለከተ ይሆናል ማለት ነው። ይሄ እኛን ሙስሊሞች ከነሱ ጋር ከሚለያየን መሰረታዊ ከሆኑ ነጥቦች መካከል አንደኛው ይህ ነው። ሙስሊሞች አላህ አንድ ነው ብለው ያምናሉ። በዚህ አንድነት ውስጥ ሌላ ሁለትነት ወይም ሶስትነት የለበትም። አንድነቱ የመለኮት የባህሪ ወይም የአሰራር ብቻ ሳይሆን በስሙም አንድ ተብሎ የሚጠራ አምላክ ነው። እንደዚሁም በህልውናው አንድ ነው እንላለን። በመለኮት በአሰራር በዘላለማዊነት አንድ ሆኖ በስም በግብርና በአካል ግን ሶስት ነው ብለን የምንከፋፍለው አምላክ የለንም። በተቃራኒው ከክርስቲያኖች በኩል የእግዚአብሔር አንድነትና ሶስትነትን ነው የምንሰማው። በአንድነቱ ሶስት ሲሆን በሶስትነቱ አንድ ነው። አንድ ሆኖ ሶስት ሲሆን ሶስት ሆኖ አንድ ነው። ሥላሴዎች ወይም አብ ወልድ መንፈስ ቅዱስ የሚሉት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በስም በአካል በግብር ሶስት ሲሆኑ በመለኮት በአሰራር በሌላ ወይም በዘላለማዊነት አንድ ናቸው የሚል ገለጻ አለ። ያው ከነዚህ ውስጥ አሁን ርዕሳችን ሆኖ የምንመለከተው እግዚአብሔር ወልድ ብለው የሚጠሩት ዒሳን አለይሂ ሰላም በተመለከተ ይሆናል ማለት ነው። እውነት ዒሳ አምላክነት ባህሪ አለው ወይስ የለውም? ከሥላሴዎች እሱ አንዱ ነው ወይስ አይደለም? ኢንሻአላህ የመነጋገሪያ ነጥባችን ይሆናል ማለት ነው። እንደ ልማዳችን ቅድሚያ የምንሰጠው ለቁርአን ነው። ቁርአን በጉዳዩ ላይ ምን ያስተምራል? ዒሳ አለይሂ ሰላም አምላክ መሆን ወይም አለመሆኑን እንዴት ይገልጻል? ለሁላችንም ግልጽ በሆነ መልኩ ቁርአን ዒሳ አለይሂ ሰላም አምላክ አለመሆኑን አስተምሮናል። በቁርአን ውስጥ ዒሳ አለይሂ ሰላም አምላክ አለመሆኑ ደግሞ በብዙ መልክ ነው የተገለጸው። ኢንሻአላህ ከነዚህ መንገዶች መካከል ሰባቱን ብቻ እንመለከተዋለን ዛሬ ማለት ነው። ከነዚህ ከሰባቱ መንገዶች አንደኛው ዒሳ አለይሂ ሰላም አምላክ አለመሆኑን ያስተማረው ዒሳ ጠፊ መሆኑን በመግለጽ ነው። ቁርአን በሱረቱል ማኢዳ ምዕራፍ 5
ቁጥር 17 ላይ ምን ይላል لقد كفر الذين قالوا إن الله هو المسيح ابن مريم الله ማለት ራሱ የመርየም ልጅ አልመሲህ ዒሳ ነው ያሉ ሰዎች በርግጥ ካዱ ከፈሩ አለ قل ለነዚህ ሰዎች እስኪ በላቸው فمن يملك من الله شيئا እስኪ ማን ነው ከአላህ አንዳችን እንኳን ቢሆን ማዳን የሚችል አለ መቼ إن أراد أن يهلك المسيح ابن مريم وأمه ومن في الأرض جميعا الله المسيح እናቱንና በምድር ላይ ያሉትን በተቅላላ ለማጥፋት ቢፈልግ ማን ነው ከአላህ ሊያድናቸው የሚችላል ይሄ የቁርአን አየት ግልጽ በሆነ መልኩ ለኛ የሚያስተላልፈው መልእክት ምንድነው ዒሳ አለይሂ ሰላም እናቱንም ጨምሮ በምድር ላይ ያሉ ነገሮችን አላህ ሊያጠፋ ይችላል ነው ቢፈልግ ነው አላህ ሊያጠፋ ደግሞ ከፈለገ ማን ነው እስኪ ከአላህ እጅ ሊያድናቸው የሚችል ብሎ እየጠየቀ ነው ስለዚህ ዒሳ በአላህ እጅ ምን የሚሆን ነው የሚጠፋ ነው ማለት ነው ይሄ የቁርአን አየት በግልጽ እንዳስተላለፈልን ዒሳ አለይሂ ሰላም የሚጠፋ መሆኑ በዚህ አየት ላይ ከተገለጸ የኛ ጥያቄ የሚጠፋ አካል ወይ የሚጠፋ ነገር እንዴት አምላክ ሊሆን ይችላል ምክንያቱም አምላካችን አላህ ጠፊ ነው እንዴ የሚጠፋ ነው አይደለም እሱ ራሱ በቅዱስ ቃሉ ስለራሱ እንደተናገረው በሱረቱ الرحمن ምዕራፍ 55 ከቁጥር 26 እስከ 27 كل من عليها فان በርሷ በምድር ወለል ላይ ያለ ሁሉ ጠፊ ነው ይላል አንድ እንኳን የሚቀር የለም ويبقى وجه ربك ذو الجلال والإكرام የእልቅናና የልቅስና ባለቤት የሆነው የጌታ ፊት ብቻ ይቀራል እሱ አይጠፋም ብሎ ያስተምራል ይሄው ሐሳብ በሌላ ሱራ በሱረቱል ቀሰስ ምዕራፍ 28 ቁጥር 88 ላይ ولا تدعوا مع الله إلها آخر ከአላህ ጋር ሌላን አካል አምላክ አድርገህ አትገዛ ምክንያቱም كل شيء هالك إلا وجهه ነገሩ በተቅላላ ከሱ በስተቀር ጠፊ ነው ይላል ከጌታችን ፊት በስተቀር ሁሉ ነገር ይጠፋል አምላካችን አላህ ፊቱ ቀሪ ነው ተብሎ ሲነገራል والمراد به الذات የተፈለገው እዚህ ጋር ህልውና ነው እሱ ይቀራል ፊት እንዳለው ከማመናችን ጋራ አምላካችን አላህ ይቀራል ለማለት ነው ፊቱ ቀርቶ ሌላ ህልውናው ይጠፋል ለማለት አይደለም ይስብና መገለጫው የማንኛውም ሰው ፊት ስለሆነ አላህ ይሄን እግረ መንገድ ለኛም ያስተማራል ነው እናንተ እንኳን ራሳችሁ አሁን እዚህ ከመሐከለ ያላችሁት ለቅሶ ቤት ወይ ሰርግ ቤት ሄዳችሁ ደርሳችሁ ለመመለስ ስትፈልጉ ምንድነው የምትሉት እስኪ አንዴ ሂጅ ፊቴን አሳይቼ ልምጣ ትላላችሁ አይደል አትሉም እንዴ ትላላችሁ ይሄ ማለት ግን ፊቴን ቆርጬ ልውሰደው ማለታችሁ አይደለም የህልውናችሁ መገለጫ ከፊታችሁ ነው ፊቱን በጨርቅ የተሸፋፈነ ሰው ማን እንደሆነ በምን ይታወቃል ከአንገቱ ጀምሮ እስከ እግር ጥፍሩ ድረስ ቤተሰቦቹ ካልሆነ በስተቀር ሌላ ሰው ቢያየው እከሌ ነው ብሎ እንዴት መናገር ይችላል አምላካችን አላህም እግረ መንገድ ህልውናው ከኛ ጋር ባይመሳሰልም ፊት እንዳለው ያስተማረን ሁሉ ነገር ሲጠፋ እኔ ብቻ አለሁ እያለ እየነገረን ነው ማለት ነው ታዲያ አምላካችን አላህ የማይጠፋ ከሆነ ዒሳ አለይሂ ሰላም በጌታችን እጅ የሚጠፋ ከሆነ የሚጠፋው ዒሳ የማይጠፋውን አላህ መሆን ይችላል አይችልም ስለዚህ በአንደኛው መንገድ ጠፊ መሆኑን በመግለጽ አምላክ አለመሆኑን አስተማረን ማለት ነው ሌላው ሁለተኛው ደግሞ ዒሳ አለይሂ ሰላም ምግብን ተመጋቢ መሆኑን በመግለጹ አምላክ አለመሆኑን አስተምሮናል ለዚህ ማረጋገጫ በዛው ሱረቱል ማኢዳ ምዕራፍ 5 ቁጥር 75 ላይ ምንድነው የሚለው መል መሲህ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل አልመሲህ ከሱ በፊት እንዳለፉት መልእክተኞች ያለፈ መልእክተኛ እንጂ ሌላ አይደለም ይላል ወኡሙሁ ስዲቃ እናቱ በጣም እውነተኛ ነበረች ካና ያእኩላን الطعام ሁለቱም ምግብን ይመገቡ ነበር አለ ይበሉ ነበር ይጠጡ ነበር ለምንድነው የመጥቀስ ያስፈልገው ሰው እስከሆኑ ድረስ መብላት መጠጣታቸው በግልጽ የታወቀ ነገር ነው
አምላካችን አላህ ግን በኢሳ ጉዳይ ላይ ይህንን ነገር መጥቀስ ያስፈለገበት ለምንድን ነው? አንድ ጥያቄ በአእምሮአችን ላይ ጭሮ እንዲያልፍ ተፈልጎ ነው። ومن أكل الطعام يحتاجه إلى قضاء الحاجات አንድ ሰው ከበላ ከጠጣ ያ የበላውና የጠጣው ነገር በሌላ መልክ ተቀይሮ ግዴታ ከሰውነቱ ሊወጣ ግድ ይለዋል ማለት ነው። إذن كيف يكون إلها من تحكمه ضرورات الطعام والشراب የምግብና የመጠጥ ስርዓቶች ሰውነቱ ላይ ተጭነውት እሱን የሚገዙት አካል በምን አይነት መልኩ አምላክ ሊሆን ይችላል ብሎ እኮ እየጠየቀ ነው። ኢሳ አለይሂ ሰላም የአላህ ሰላም በሱ ላይ ይሁን ይበላል ይጠጣል ተብሎ ተነገረ። ከጠጣ በኋላ ግን አልሸናም ማለት አይችልም። ከበላ በኋላ ይሄን ቆሻሻ በሌላ መልክ ከሰውነቴ ማስወገድ አልችልም ማለት አይችልም። ቢያንስ ለነዚህ ሁለት ህጎች ምንድነው? ተገዳጅ ነው ተገዢ ነው ማለት ነው። ታዲያ ይህ አይነት ስርዓቶች በሰውነቱ ላይ ተጭነውት የሚገዙት አካል እንዴት ሆኖ አምላክ ሊሆን ይችላል እያልን እኮ ነው። አንዳንድ ጊዜ ከርዕስ መውጣት ሁኔታዎች አስገዳጅ ከሆኑ ወይ አስፈላጊ ከሆኑ ጠቃሚ ነው። በአንድ ኪታብ ላይ አቡ ሐኒፋ ረሂመሁላህ ከአራቱ አኢማዎች ከመሪዎቻችን ውስጥ በዘመኑ ባግዳድ ኢራቅ ሀገር ውስጥ ከሙልሂዶች ጋር በአላህ መኖር ከማያምኑ ሰዎች ጋር እየተከራከሩ ያለ አንድ ጥያቄ ቀርቦላቸው ነበር። እነዚህ በአላህ መኖር የማያምኑ ሰዎችን ባገኙት አጋጣሚ የማያምኑበትን እንኳን ጥያቄ ያነሱ ቢመለስላቸው እንኳን ማለት ነው ሰዎችን ሹብሃት ውስጥ መክተት ይፈልጋሉና ኢማሙ አልአዘም አቡ ሐኒፋ ምን ተብለው ተጠየቁ? እኛ ጀነት ውስጥ እንገባለን ብላችሁ እናንተ ሙስሊሞች ስታምኑ አሉ ሙልሂዶች ኢንሻአላህ አላህ ከጀነት ያደርገን እንበላለን እንጠጣለን ብላችሁ ትናገራላችሁ። ታዲያ ከበላችሁና ከጠጣችሁ አላችሁ ይሄ እንግዲህ በጀነት ውስጥ ነው ዱንያ ላይ አይደለም። አንድ ሰው ከበላና ከጠጣ ያ የበላውና የጠጣው ነገር በሌላ መልክ ተቀይሮ ከሰውነቱ መውጣት ግድ ነውና ይህ አይነት የቆሻሻን ስርዓት በጀነት ውስጥ ይካሄዳል እያላችሁ ነው እንዲያላችሁ አቡ ሐኒፋ ረሂመሁላህ ምን አሉ በዚህ ሰዓት إلى الذي سأل أين الله የሚለው ኪታብ ላይ ያገኘሁት ነው። እኔም እናንተም ሁላችንም ፍጡሮች መሆናችንን እመኑ አሏቸው። ታዲያ ፍጡሮች ከሆነ በእናታችን ማህፀን ውስጥ 9 ወር ሙሉ የእናታችንን ደም ስንመገብ ቆይተናል እንደ ምግብነት ግን አንሸናም ነበር። ቆሻሻን በሌላ መልክ እናስወግድም ነበር። የት ነበር የምናደርገው አሏቸው። በላብ መልክ ነው አይደል የሚወጣው? ጀነት ውስጥም በዚህ መልክ ይከናወናል አሏቸው። ዱንያ ላይ ግን ሰው ያለ ይህን ተግባር ይፈጽማል። ኢሳ አለይሂ ሰላም ጠጥቶ የሚሸና ከሆነ በልቶ በሌላ መልክ ከሰውነቱ የሚያስወጣ ከሆነ እንዴት ሆኖ አምላክ ሊሆን ይችላል? አላህ ይበላል እንዴ? ይበላል? አይበላም። ራሱ እንደተናገረው በቅዱስ ቃሉ በሱረቱል አንዓም ምዕራፍ 6 ቁጥር 14 ላይ ምንድነው ያለው? قل أغير الله أتخذ وليا فاطر السماوات والأرض እስኪ በላቸው ጠይቃቸው አላህ የሰማያትና የምድር ፈጣሪ ሆኖ ሳለ እኔ ከሱ ውጭ ሌላን ወዳጅ ሌላን መመኪያ ዋቢን እፈልጋለሁን? وهو يطعم ولا يطعم እሱ ፍጥረታትን የሚመግብ ለራሱ ግን የማይመገብ ሆኖ ሳለ ይላል። አምላካችን አላህ ፍጥረታትን መጋቢ እንጂ እሱ ተመጋቢ ጌታ አይደለም። إن الله هو الرزاق ذو القوة المتين بسورة الزاريات ምዕራፍ 51 ቁጥር 58 ላይ እንደተገለጸው አላህ ራሱ ሲሳይን ሰጪ የብርቱ ኃይል ባለቤት ነው። ጌታችን አምላካችን አላህ ተመጋቢ ሳይሆን መጋቢ የሆነ ነው። ታዲያ አላህ የማይበላ ከሆነ ኢሳ የሚበላ ከሆነ የሚበላው ኢሳ የማይበላው አላህ ሊሆን ይችላል ወይ? አይችልም ነው መልሳችን። ስለዚህ አምላክ አይደለም። ሌላው ሶስተኛው ኢሳ አምላክ አለመሆኑን ቁርአን ያስተማረን ወደፊት ሟች መሆኑን በመግለጽ በሱረቱ መርየም ምዕራፍ 19 ቁጥር 33 ላይ ኢሳ አለይሂ ሰላም ገና በእናቱ እቅፍ ላይ ያለ አንቀልባ ላይ ሆኖ ከተናገራቸው ንግግሮች አንዱ ቁጥር 33 ላይ ምን ብሎ ነበር? ወሰላሙ ዐለይሂ የአላህም ሰላም በእኔ ላይ ነው የውመ ውሊድቱ በተወለድኩበትም ጊዜ አለ ጥንት ማለት ነው ወየውመ አሙት
በመሞትበትም ጊዜ ወደፊት ወየውመ ኡብዓቱ ሐያ ሕያው ሆኜም ከመቃብሬ በምቀሰቀስበት ጊዜ የአላህ ሰላም በእኔ ላይ ነው አለ ዒሳ አለይሂ ሰላም ሶስት ነገሮች በህይወቱ እንደሚፈጸሙ ተናገረ መወለድ መሞት ከሞት መነሳት ታዲያ ዒሳ አለይሂ ሰላም ወደፊት ይሞታል ተብሎ በዚህ የቁርአን አየት ላይ ከተገለጸ የሚሞት ነገር በምን አይነት መልኩ አምላክ ሊሆን ይችላል ምክንያቱም አምላክ ሁሌም ሕያው አይሞትምና ሱረቱል ፉርቃን ምዕራፍ 25 ቁጥር 58 ላይ አላህ ምን ይላል ወተወከል ዐለል ሐይ الذي لا يموت በዛ በማይሞተው ሕያው አምላክ ላይ ተመካይ አላህ የሚሞት ጌታ አይደለም ሁሌም ዘላለማዊ ለዚህ ነው አየቱል ኩርሲ ላይ ሱረቱል በቀራ ቁጥር 255 ሁሌም ስናነበው ምን እንላለን الله لا إله إلا هو الحي القيوم الله كسو بستقر بأونة من ملك ليلا أملاك يلا هياونا راسل شاينا يلا كلهم هياون لسوس كدن كان يميموت أملاك يلا سلازي أملاكاتنا الله أي موت الله كالموت عيسى ودفت ماشك هنا يميموت عيسى اندت هنا يميموتون الله لهوني جلال إيه ليلا سوس تنيام الرجال هنا الملك አራተኛው የትንሳኤ ቀን ጥያቄና መልስ ነገ የውመል ቂያማ በጌታው ፊት ዒሳ ይጠየቃል እዚህ ምድር ላይ ያለ ሰዎች እሱና እናቱ እንደ አምላክ አድርገው የአላህን ባህሪ ያሳልፈው ሰጥተው ሲያመልኳቸው ይሄ የአምልኮ ተግባር ካንተ ትምህርት የተገኘ ነው ወይስ ራሳቸው የፈጠሩት ነው ብሎ አላህ ይጠይቀዋል እያወቀ ማለት ነው በህዝቦቹ ላይ ምስክር እንዲሆንባቸው ዒሳም መልስ ይሰጣል ይህ ጥያቄና መልስ ሱረቱል ማኢዳ ቁጥር 116 ላይ እናገኘዋለን ምን ይላል በቁጥር 116 ላይ اذ قال الله በሚለው ጊዜ አስታውስ ያ ዒሳ ኢብኑ መርየም አንተ የመርየም ልጅ ዒሳ ሆይ أأنت قلت للناس اتخذوني وأمي إلهين من دون الله ምድር ላይ በነበርክበት ወቅት አንተ ለሰዎቹ እኔና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለህ ነበር እንዴ ይለው ሰዎቹ እንደ አምላክ አድርገው ይዘዋል እቺ የቁርአን አንቀጽ ከአንድ ክርስቲያን ጋር አስወያይ ምን እንዳለኝ ታውቃላችሁ ቁርአን የኛ የሙስሊም የክርስቲያኖችን አምላክ በስነ ስርዓት የተረዳው አይመስለኝም ማለት እንዴት ለዋለው እኔና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለህ ነበር ወይ ብሎ ዒሳን ሲጠይቀው ማን ነው ደግሞ እናቱን እንደ አምላክ አድርጎ የያዛት ምን ለማለት እንደፈለገ ገባችሁ ቁርአን እንኳን ራሱ እኛ አምላክ የምንለውንና የማንለው ለይቶ አልተረዳም አላወቀም ይያሉ ነው እንግዲህ አንተም አንድ ነገር አልገባህም ማለት ወይ ደግሞ በእናንተው አገላለጽ መንፈስ ቅዱስ አልገለጸልህ ቁርአኑ እየተናገረ ያለው የዒሳን እናት መርየምን አለይሃ ሰላም የአላህ ሰላም መሰለ ይሁን ሰዎች አምላክ ብለው ጠርተዋታል አይደለም ያለው አምላክ አድርገው ይዘዋታል ያለው አምላክ አድርጎ ለመያዝ አንድ ነገር ያንን አካል አምላኬ ብሎ መጥራት መስፈርት አይደለም ለአምላክ የሚገባውን ባህሪ ለዛ አካል አሳልፎ ከተሰጠው ያንን አካል አምላክ አድርጎ ይዞታል አላህ እኮ በሱረቱል ጃሲያ ምዕራፍ 45 ቁጥር 23 ላይ ያምልኮ ጉዳይ ምን ያህል አሳሳቢ እንደሆነ ሲገልጽልን ምንድነው ያለው ቁጥር 23 ላይ أفرأيت من اتخذ إلهه هواه سميتنا زنباليو أملاك ودلكو يازون سو أيهن هيدا من مالتنا سكي بمدر لاي من أين السونو يراسو سميتنا في اللاغوت أملاكي بلو يميت راسو أجين تاك الله ما شم لتاغينيوات تشون بايهون سويو زنباليو في اللاغوتون أملاك ودلكو يازا يميبالو ما شم የስሜቱና የዝንባሌው ፍላጎት ከጌታችንና ከአምላካችን ከአላህ ፍላጎት ጋር በሚጋጭበት ወቅት የአላህን ትእዛዝና ፈቃድ ወደ ጎን ጥሎ ለስሜቱ ለዝንባሌው ቀድሚያ ከሰጠ ይህ ሰው ምን አደረገ ይባላል ፍላጎቱን አምላክ አድርጎ ያዘ ይባላል ተግባባ ታዲያ መርየምን አምላክ አድርገው ያዟት ሲል ቁርአን ምን ማለቱ ነው ለአላህ የነበሩትን ከፊል ባህሪያቶች አሳልፈው ሰጥቷት ይሄው ዛሬ የጭንቃማ ላይ ተብላ የምትጠራው ማን ነች ኢትዮጵያን ማን ትጠብቃለች እየተባለ ነው የሚነገረው
አይደለም 70 ሚሊዮን የሚቆጠሩ ህዝቦች ያሉባት ኢትዮጵያን አይደለም አንድን ሰው እንኳን ከአላህ በስተቀር ማንም ሊጠብቅ አይችልም ተግባባ ሴት ልጅ ምጥ አስጨንቋት ያንን ስቃይ አይታ በስተመጨረሻ እንደው በትንሹ ሞትን ተመልክታ አላህ በሰላም ገላግሏት ማለት ነው ልጅ ስትወልድ እንኳን አላህ በሰላም ገላገለሽ ማለቱ ቀርቶ ዛሬ መርየም እንኳን በሰላም ገላገለች አይደለም የሚባለው አይደለም እንዴ እርግጠኛ ሙስሊሞች ይሄን አባባል አንለው ከዚህ የበለጠ አምልኮ ምን ይኖር ስለዚህ የቂያማ ቀን አላህ ይጠይቀዋል ይሄ አምልኮ ካንተ የተገኘ ትምህርት ነው አንተ ነበርክ ለሰዎቹ እኔና እናቴ አምላኮች አድርጋችሁ ያዙ ብለህ ያስተማርከው ሲለው ኢሳ መልስ መስጠት ሲጀምር ምንድነው የሚለው ቃለ ሱብሃነክ ጥራት ይገባህ ይላል ከእንደዚህ አይነት የጉድለት ባህሪ ካንተ ውጪ ለሌላ አካል አምልኮ አለ ብሎ ከማሰብ ጥራት ይገባ ማ የኩኑ ሊ አን አቁል ማለቱ ለኔ ተገቢ ያልሆነ ነገር እንዴት እላለሁ አለ ማ ለይሰ ሊ ቢሐቅ ደግሞም እኮ በእውነት የሌለኝ ነገር አለ ስልጣኔ ያልሆነ በቁጥጥር ስር የሌለ ነገር እንዴት እላለሁ እንደው ምናልባት ሰው ነኝና ኢን ኩንቱ ቁልቱ ብየው እንኳን ከሆነ አለ ቀጠለና እንደውም ለኛ አምስተኛ መንገድ ይሁነን ከተፈለገ አምላክ ለለመሆኑ ምናልባት ብየው ከሆነ فقد علمته በርግጥ አውቀኸዋል ማለት ጽንቱ ነው አውቀኸዋል ዕውቀትህ መነሻ የለውማ ለምን تعلم ما في نفسي ولا اعلم ما في نفسك በውስጥ ያለውን በጠቅላላ ታውቃለህ አንተ ዘንድ ያለውን ግን አላውቅም ምክንያቱም انك انت علام الغيوب አንተ ማለት ሩቆችን አዋቂ አንተ ብቻ ነህና እዚህ ጋር ولا اعلم ما في نفسك አንተ ዘንድ ያለውን አላውቅም ካለ አንተ ግን በውስጥ ያለውን ታውቃለህ ካለ አምላክ አይደለሁም ከሚለው ምስክርነት ከቂያማ ቀን መልሱ አስከትሎ በአምስተኛ ደረጃ ለኛ አምላክ አለመሆኑን እንደገና ይገልጽልናል እንዴት አያውቅም አምላክ ከሆነ ግልጽ ነው አይደል እንደው ለማሳጠር ስድስተኛውን ብቻ ልጥቀስላችሁና ወደ ቀጣዩ ነጥብ ልግባ ስድስተኛው ኢሳ አለይሂ ሰላም አምላክ አለመሆኑን ቁርአን ያስተማረን ከሐዋርያቶቹ እምነት በመነሳት ነው እስኪ እኛ ዛሬ ከ2000 ዓመት በኋላ አምላክ ነው ወይስ አይደለም ይያል የምንከራከረው ሰዎች ሐሳቡን እናቆምና ከ2000 ዓመት በፊት የነበሩት ሐዋርያቶች እንኳን ኢሳ አለይሂ ሰላም አምላክ እንደነበረ ነው የሚያውቁት ወይስ አይደለም የሚለውን እስኪ እንመልከት አላህ ስለዚህ የሚነግረን ነገር አለ በሱረቱል ማኢዳ ምዕራፍ 5 ቁጥር 112 ላይ ምንድነው የሚለው وإذ قال الحواريون حوارياتهم بالو غزي አስታውስ ይላል ምን አሉ ያ ኢሳ ኢብኑ መርየም አንተ የመርየም ልጅ ኢሳ ሆይ አሉት ተመልከቱ የብነ አላህ አንተ ያ አላህ ልጅ ሆይ አሉት ልጅነቱ ለማን ነው ለመርየም ብቻ መሆኑን ስለሚያውቁ አንተ የመርየም ልጅ ኢሳ ሆይ هل يستطيع ربك ጌታ ይችላልን أن ينزل علينا مائدة من السماء ለኛ ከሰማይ ማዕድን ገበታን ምግብን ያወርድልን ይችላልን ባሉ ጊዜ አስታውሳል هل تستطيع አንተ ትችላለህ ወይ ብሎ አልጠየቁትም ጌታ ሊያወርድልን ይችላል ወይ ብለው የጠየቁት ኢሳ እውነት አምላክ ነበር እነሱም በአምላክነቱ ካመኑ ለምን አልጠየቁትም እሺ አንተ ልታወርድልን ትችላለህ ብለው ለምን አልጠየቁ ይሄ የሚያሳየው ኢሳ ሌላ ጌታ እንዳለው እንደሚያምኑ እሱ አምላክ እንዳልሆነም እንዳረጋገጡ ነው ከዚህ አንፃር ስድስቱም የቁርአን አንቀጾች ለኛ የሚያስተላልፉት መልእክት ኢሳ አለይሂ ሰላም አምላክ አለመሆኑን ነው ማለት ነው አልহামዱሊላህ መቼም የቁርአን ጉዳይ ግልጽ ነው የማያሻማ የማያጠራጥር ነው የኢሳ አምላክ አለመሆኑን በዚህ መልኩ ከተረዳ ነው እስኪ ወደ መጽሐፍ ቅዱስ ደግሞ ገብተን አምላክ ነው ብሎ ለሚያምኑ ሰዎች ጥያቄ ልናቀርብ ይገባል እውነት ኢሳ አምላክ ከሆነ ቀጥሎ ላሉ ነጥቦች መልስ ያስፈልጋል ማለት ነው ኢሳ አለይሂ ሰላም አምላክ አለመሆኑን ወደ መጽሐፍ ቅዱስ ገብተን ጥያቄ ስናቀርብ በብዙ መልኩ ነው የምናቀርበው አንደኛው መንገድ እሱ ራሱ የአምላክን አንድነት ማስተማሩ አምላክ አለመሆኑን ያስረዳል ነው የምንላቸው
የቱ ጋር ከተባለ በማርቆስ ወንጌል ምዕራፍ 12 ከቁጥር 28 እስከ 33 ባለው ላይ ምን ይላል? ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማናቸው እውነት ብሎ ጠየቀው ይላል። ከትእዛዝ ሁሉ ፊተኛይቱ የመጀመሪያው የትኛው ነው ብሎ ዒሳን አለይሂ ሰላም ጠየቀው። ምን ይላል? ኢየሱስም መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ምን ብሎ ነው መልስ የሰጣቸው? ጌታ አምላካችን አንድ ጌታ ነው። አስተውሉ፣ እዚህ ጋር ጌታ አምላካችሁ ብሎ አልተናገረም። ጌታ አምላካችን ብሎ ተናገረ። አምላካችን ካለ ማን ይገባል በዚህ ንግግር? እሱ ራሱ ይገባል ማለት ነው። ጌታ አምላካችን አንድ ጌታ ነው። ይህ ነው የትእዛዝ ሁሉ የመጀመሪያው። አንተም ይህን ጌታ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ የምትል ናት ይላል። በተለይ ይህን ሐሳብ በአረብኛ ቋንቋ በተዘጋጀው መጽሐፍ ቅዱስ ላይ ያለውን ላነበው ፈልጋለሁ። እዛው አረብኛው መጽሐፍ ቅዱስ ላይ ምንድነው የሚለው? ጠያቂው ሲጠይቀው ማለት ነው አየቱ ወሲየትን هي اول الكل ከትእዛዛት ሁሉ የመጀመሪያው ትእዛዝ የትኛይቱ ነች ብሎ ሲጠይቀው فاجابه يسوع ኢሳ አለይሂ ሰላም በአረብኛው መጽሐፍ ቅዱስ ላይ ስሙ የሱዕ ተብሎ ነው የሚጠራው። ምን በማለት መልስ ሰጠው? ان اول كل الوصايا ከትእዛዛት ሁሉ የመጀመሪያው ትእዛዝ هي እሷም ምንድነች? اسمع يا اسرائيل الرب إلهنا رب واحد. تملكت الرب إلهنا رب واحد. سورة البقرة قطر 163 ላይ ምንድነው የሚለው? وإلهكم إله واحد. አምላካችሁ አላህ አንድ አምላክ ነው የሚለው። ምን አለ እዚህ ጋር ኢሳ አለይሂ ሰላም? الرب إلهنا رب واحد. ጌታ አምላካችን አንድ አምላክ ነው። وتحب رب إلهك من كل قلبك ومن كل نفسك ومن كل فكرك. ጌታ አምላክህንም በፍጹም ልብህ፣ በፍጹም ነፍስህና በፍጹም ሐሳብህ ልትወድ ነው። ومن كل قدرتك በፍጹም ኃይልህም መውደድ አለበት። وهذه هي الوصية الأولى. ይህም የትእዛዛት ሁሉ የመጀመሪያው ይህ ነው አለው። والثانية مثلها. ሁለተኛው ደግሞ እሷን የሚመስለው ደግሞ ምንድነው? تحب قريبك كنفسك. ባልንጀራህን የቅርብ ጓደኛህን እንደራስህ አድርገህ መውደድህ ነው። ليس وصية أخرى أعظم من هاتين. كالذي كولت تزاز المبلت ليلا يلم مالو. فقال له الكاتب يهم صحافي عيسان يطيقه من علو جيدا يا معلم قلت ممهروي ملكام نتناقر كوال يسأله ويصدقه. ملائكة وجبريل نبياتنا عليه الصلاة والسلام زند متو سنة إسلام طيقواتشو أمستون إسلام معزنوچن سنقراتشو من دنبر يالو صدق تعالاتشو እዚህ ጋር ምን አለው? ይህ ጻፊ የተውራትን ሸሪዓ ጠንቅቆ ስለሚያውቅ جيدا يا معلم قلت መምህር ወይ መልካም ነው የተናገርከው لأن الله واحد وليس آخر سواه. አላህ አንድ ነው ከሱ በስተቀር ሌላ አምላክ የለም ይላል። የአረብኛው መጽሐፍ ቅዱስ የፈጣሪ ስም ማን ብሎ ነው የሚጠራው? አላህ ብሎ ነው የሚጠራው። ስለዚህ ካሁን በኋላ አላህ ማለት እንዲህ ነው እያሉ በጥላቻ ስሜት ወይም በሌላ መልኩ አምላካችንን ለመስደብ የሚነሱ ሰዎች እግረ መንገድ ማንን እየተሳደቡ እንደሆነ ሊያውቁ ይገባል ማለት ነው። ይሄ እንግዲህ አንደኛው መረጃ ነው፣ የአምላክን አንድነት ማስተማሩ በሚለው ርዕስ። ወደ ሁለተኛው ሳንገባ አሁንም በዚህ ነጥብ ውስጥ ብዙ ጥቅሶችን ልጠቅስላችሁ ፈልጋለሁ። አሁንም ሌላ ስፍራ ላይ ምን ብሎ ያስተምራል? በዮሐንስ ወንጌል ምዕራፍ 17 ቁጥር 1 እስከ 3 ባለው ላይ በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ 3 ባለው ላይ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ። ምን አለ? አባት ሆይ ሰዓቱ ደርሷል። ልጅ ያከብር ዘንድ በስም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እዚህ ቁጥር 3 ላይ ምንድነው የሚለው? እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም እውነት ናት።
በ1980 በተዘጋጀው ቀላል የአማርኛ ትርጉም ላይ ደግሞ ምን ይላል ብቻህን እውነተኛ አምላክ የሆንከው አንተንና የላከውን ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው ይላል ብቻህን እውነተኛ አምላክ የሆንከው አንተ ላ ኢላሃ ኢላላህ ከአንድ አላህ በስተቀር በፍጹም በእውነት የሚመለክ ሌላ አምላክ የለም ማለት የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ዒሳ ረሱሉላህ እሱ ደግሞ የአላህ መልእክተኛ መሆኑን ማወቅ የዘላለም ሕይወት ነው ይላል የዓረብኛው መጽሐፍ ቅዱስ ምን ብሎ ነው የገለጸው ይህንን ሐሳብ وهذه هي الحياة الأبدية ይህችም የዘላለም ሕይወት ነች የትኛዋ أن يعرفوك أنت الإله الحقيقي وحدك ብቻህን እውነተኛ አምላክ የሆንከው አንተ ነህ ويسوع المسيح الذي أرسلته የላከውንም ኢየሱስ ክርስቶስን ማወቅ ይህ ነው የዘላለም ሕይወት ይላል ታዲያ ይሄ በማንነት ውስጥ ነው ያለው ብቻውን እውነተኛ አምላክ የሆነ አንድ አላህ አለ የላከውንም ኢየሱስ ክርስቶስን እናምንበታለን የሚለው የማንነት ነው የኛ የሙስሊሞች እምነት አይደለም እንዴ ይሄን እኮ ነው እኛ ሙስሊሞች እንመሰክረው እኛ መቼ ጠላነው ዒሳን አይሁዶች ሙሳን ተከትለው ዒሳን ሲያስተባብሉት ነሳራዎች ዒሳን ተከትለው ነብያችን አለይሂ ሰላቱ ወሰላም ሲያስተባብሉ እኛ ደግሞ እሳቸውን ተከትለን ጊዜው ከፈተልንና አጋጣሚውን ለመጠቀም ፈልገን ሙሳን ወዒሳን እንኳን አስተባበልን በእሳቸው ነብይነት እንዳመነው በሙሳን በኢሳን አመንን ነብይነታቸውን አመንን በእሳቸው ስናምን መቼ አጎታችን ናቸው ብለን አመንን አረብ ናቸው ሀበሻንን አንገናኝ ያመነው ግን አላህ ስለላካቸው አላህ በላከው ያመነ ደግሞ በመልእክተኞች መካከል ልዩነት አያደርግምና ሁሉን አምኖ ይቀበላል አንድ ካሴት ላይ የሰማሁት ነገር አለ አረብኛ ነው ምን ይላል ሰውየው ኤቲስት ነው ሙልሂድ ነው በፈጣሪ መኖር አያምንም ሁሉ ጊዜ ግን ሃይማኖቶች እውነተኛው ሃይማኖት የኔ ነው ይያሉ ሲከራከሩ ይሰማና እስኪ ከሶስቱ የሆነ ሞስቶ ግንዛቤ ይኖርልና ከአይሁዶች ከክርስቲያኖችና ከሙስሊሞች አንዳንድ ሊቃውንት ይመርጥና ለፊት ያስቀምጣቸዋል እስኪ ጀነት እንዴት ነው የሚገባው ብላችሁ ታምናላችሁ ተናገሩ ይባላል አይሁዳዊው ይነሳና ምን ይላል ጀነትን ማግኘት የሚፈልግ ሰው ይላል የሙሳን አለይሂ ሰላም መልእክተኝነትን አምኖ የወረደለትን መጽሐፍ ተቀብሎ በሙሳ በኩል አላህን ያመለከ ሰው ጀነት ይገባል ከዚህ ውጪ የጀነት መንገድ የለም ማለት በዚህ አይሁዳዊ አስተሳሰብ እንግዲህ ክርስቲያኖችና ሙስሊሞች የጀሃነም ናቸው ማለት ነው እሱ ብቻ ጀነት ሲገባ ክርስቲያኑ ተነሳ የዘላለም ሕይወት የሚገኘው ኢየሱስ ክርስቶስን በማመን የወረደለትንም ወንጌል በመቀበል በዚህ በኩል ፈጣሪን ሰው ካመለከ ጀነት ይገባል ከዛ ውጪ ጀነት መግቢያ የለም ማለት በሱ አስተሳሰብ ደግሞ አይሁዶችና ሙስሊሞች ኢሳን ካልተቀበሉ የምንድናቸው የጀሃነም ይሆናሉ ማለት መጨረሻ ለሙስሊሙ ደረሰው ተነሳ ሙስሊሙ ምን አለ እስኪ ነው የኔን ሐሳብ ከመግለጽ በፊት ከአይሁዱ ልጀምር አለ እውነት እንደው ምን አለበት ጀነት የሚገኘው እንደ አይሁዳዊው አስተሳሰብ የሙሳን መልእክተኝነት አምኖ የወረደለትን መጽሐፍ ተቀብሎ በዛ በኩል ፈጣሪውን አምልኮ የሞተ ሰው ከሆነ ጀነት የሚያገኘው አለ እኛም ሙስሊሞች ከናንተ ከአይሁዶች ጋር ተከትለን እንገባለን አለ ለምን ሙሳን አምነናል የወረደለትን መጽሐፍም ተቀብለናልና ግልጽ ነው ምናልባት አላሁንም ቀጠለና ጀነት የሚገኘው እንደ ክርስቲያኑ አባባል ደግሞ ኢየሱስን አምኖ የወረደለትን ኢንጂል ተቀብሎ በዛ በኩል ፈጣሪን አምኖ ከሆነ ጀነት የሚገባው አሁንም አብረን ከክርስቲያኖች ጋር ጀነት እንገባለን ለምን ኢሳን አምነናል ኢንጂሉን ተቀበለናል ግን ትክክለኛው ጀነት በአሁኑ ሰዓት ሊገኝ የሚችለው ነብያችን አለይሂ ሰላቱ ሰላም ነብይነታቸውን አምኖ የወረደላቸው ቁርአን ተከትሎ ከሆነ እኛ አሁንም በሶስተኛ ደረጃ ስንገባ እናንተ አይሁዶችና ክርስቲያኖች ግን ትቀራላችሁ በሶስቱም ቻንስ ያለን ትውልዶች ነን አልহামዱሊላህ የነብያችን አለይሂ ሰላቱ ሰላም ኡማ ስላደረገ ይሄ ኡማ የሚያስተባብለው ነብይ የለው አንዱን መርጦ ሌላውን የሚተወው የለው ስለዚህ እዚህ ስፍራ ላይ የላከውን ኢየሱስ ክርስቶስን ማወቅ ነው ከተባለ እኛ በመላኩ መቼ ካድን አመንን እኮ ነው ስለዚህ ሌላ ማስረጃ አይሆንም ወይ ሶስተኛ አሁንም ከዚህ ነጥብ ሳንወጣ ሰላም ላክ ያስተማረበት ማረጋገጫ በማቴዎስ ምዕራፍ 4 ቁጥር 8 እስከ 10 ያለው ነው የሰይጣን ፈተና ማለት ነው በማቴዎስ ወንጌል ምዕራፍ 4 ከ1 ጀምሮ እስከ 10 ድረስ ነው ፈተናው በተለይ ከቁጥር 8 እስከ 10 ያለው ፈተና ምን ይላል
ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው ይላል ዒሳን ማለት ነው የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ ሰጥሃለሁ ያን ጊዜም ኢየሱስ ሂድ አንተ ሰይጣን ለጌታህ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለ ምን አለ ሂድ አንተ ሰይጣን ለጌታህ ለአምላክ ብቻ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል ኢሳ ለሰይጣን በእርግጠኝነት የመለሰለት መልስ ምንድነው ስግደት የሚገባው ለማን ነው ለአንድ ጌታ ለአንድ አምላክ የሚመለከው እሱ ብቻ ነው አለው ይሄ ትምህርቱ የአምላክን አንድነት አያሳየንም ደግሞ በሁለተኛ ደረጃ በዚህ ጥቅስ ላይኛ የምንወስደው ግንዛቤ ምንድነው እንዴት ኢሳ አለይሂ ሰላም አምላክና ፈጣሪ ነው ከተባለ እንዴት በሰይጣን ሊፈተን ቻለ አምላክ ይፈተናል ወይ ነው ጥያቄ መጽሐፍ ቅዱስ በያዕቆብ መልእክት ያዕቆብ በመልእክቱ ላይ ምን ይላል ምዕራፍ 1 ቁጥር 13 እስከ 14 ባለው ላይ ከቁጥር 13 እስከ 14 ስለዚህ ማንንም ሲፈተን በእግዚአብሔር ይፈተናለሁ አይበል እግዚአብሔር ማንንም አይፈትንም ራሱም አይፈተንምና ብሎ ይናገራል ፈጣሪ በክፉ የማይፈተን መሆኑ በዚህ ጥቅስ ላይ ከተረዳ ነው ኢየሱስ ያ ፈጣሪ ወይም ያ አምላክ ከሆነ እንዴት ሊፈተን ቻለ ነው ጥያቄ እኛ ሙስሊሞች የምናምነው አምላካችን አላህ ሰዎችን እንደሚፈትናቸው እንጂ እሱ እንደሚፈተን አይደለም ቁርአን ራሱ ሰው የተፈጠረበትን ዓላማ እኮ ሲገልጽ በሱረቱል ሙልክ ምዕራፍ 67 ቁጥር 2 ላይ هو الذي خلق الموت والحياة እሱ አላህ ብሎ ማለት ሞትና ህይወትን በእኛ ላይ የፈጠረ ነው ለምን ዓላማ ليبلوكم ايكم احسن عملا ያ የትኛው ስራችሁ ይበልጥ ያማረ መሆኑን ሊሞክራችሁ ሊፈትናችሁ በተግባር ሊያሳያችሁ ነው ለራሱማ ያውቀዋል ዓለማት ከመፈጠሩ በፊት ቀድሞውንም ያውቀዋል እስኪ ማን ይታዘዘኝ ይሆን ማንም ቢለኝ ይሆን ለይቼ ልወቅ ብሎ አይደለም አላህ ይፈጠራል በተግባር አስቀድሞም ያውቀናል አላህ በቀደመው ዕውቀቱ ብቻ ፍርድ ማቆም ይችላል ቂያማን አቁሞ ወደፊት ከመፈጠራችሁ ሰዎች እናንተ እሺ ብላችሁ ስለምትታዘዙኝ ጀነቴን ወረሱ እናንተም ቢብላችሁ ስለምታምፁ ሂዱ ወደ ቅጣቴ ቢል ሰው እዚህ ጋር ከሃዲ ነው ጌታችን ሆይ ለውላ አርሰልተ ኢለይና ረሱላን እንደው ምን አለ መልእክተኛ ልከልን ቢሆን ኖሮ ነው እኮ ብትልክልንማ ኖሮ እነዚህ አማኞች የካልካቸው ባሮች በላይ ቁጥር አንድ አማኝ ሆኜ እኔን ታገኘኝ ነበር ነው የሚለው ሰው ስለዚህ ሰው በጌታው ላይ ማስረጃ እንዳይኖረው ራሱ በራሱ መስካሪ እንዲሆን ወደ ተግባሩ ዓለም አመጣና ይሄው ነፃ ምርጫ ለሰው ሰጠው ሊፈትነን ማለት ነው አላህ ግን አይፈተንም ማን ነው የሚፈትነው ሸይጣን ፈጣሪውን ጌታውን ፈተነ ማለት ትርጉም ያለው ነገር ነው ወይስ ምንድነው ስለዚህ ኢሳ አምላክ ከሆነ እንዴት ሊፈተን ቻለ ብለን እንጠይቃለን ሌላው አራተኛው ጥቅስ በዚህ ነጥብ ላይ በማቴዎስ ወንጌል ምዕራፍ 19 ከ16 እስከ 17 ያለው ማቴዎስ ምዕራፍ 19 ከቁጥር 16 እስከ 17 እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለ ጀነትን ፈልጎ ወደ ኢሳ ዘንድ መጣና ቸር መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ማድረግ ይጠበቅብኛል አለው እርሱም ይላል ስለ መልካም ነገር ስለምን ትጠይቀኛለህ መልካም የሆነው አንድ ብቻ ነው አለ ይሄን ሐሳብ ሉቃስ በወንጌሉ ምዕራፍ 18 ከቁጥር 18 ጀምሮ ምን ይለዋል ቸር መምህር ሆይ የዘላለምን ሕይወት እንደወርስ ምን ላድርግ ሲለው ስለምን ቸር ትለኛለህ ቸር ከአንዱ ከእግዚአብሔር በቀር ሌላ ቸር የለም ብሎ በተዋዱዕ መልክ ያስተማረው